የሳፋሪኮም የአየር ሰዓት እንዴት እንደምንገዛ ነው በማሳያችሁ ፋሚሊዎች። ያው እንደዚህ የአየር ሰዓት ለመግዛት የምንችለው እንደዚህ ነው ማለት ነው። መጀመሪያ ስልካችን ላይ ኮከብ 733 መሰላል ብለን እንጽፋለን። ያው ከዛ ዝርዝር ያመጣልናል። 3 ቁጥር ላይ የአየር ሰዓት ለመግዛት 3ን እንጨርናለን። ከዛ አንድ ቁጥርን ከዛ ለራሴ ሳፋሪኮም ስልክ ቁጥር ይላል አንድ ቁጥር እንካለን። ከዛ ለመላክ ሚለውን እንጫናለን ማለት ነው። ከዛ ሁለት ላይ ያለው የአየር ሰዓት ስጦታ ለማበረከት ለሌላ ሰው ሲሆን ሁለት ቁጥር እንጫናለን ማለት ነው። ለሌላ ሰው መላክ ስንፈልግ ከዛ ለመላክ ሚለውን እንጫናለን። ገንዘብ መጠናችንን እናስገባለን። ይሄ 200 ከሆነ 200 የፈለግነው ያህል መግዛት እንችላለን ማለት ነው። በቀላሉ ገዝተን ለሌላ ሰው አንድ ቁጥር ለመግዛት የ200 ከሆነ ከዛ ለመላክ ይላል። ከዛ ኤምፔሳ ኮዱን እናስገባለን ማለት ነው። እሱን አስገብተን ይሄው ከዛ ወደ ዋና ለመዝጋት ይላል። በቃ ዘግተን እንወጣለን ማለት እንደዚህ የአየር ሰዓት መግዛት እንችላለን ማለት ነው። በቀላሉ የሳፋሪኮም ማለት ነው። ስለዚህ እንደዚህ አድርገን ለሌላ ሰው መግዛትም ለራሳችንም እዛች ጋር መግዛት እንችላለን ማለት ነው። ሌላው ደግሞ ሳምንታዊ ድምጽ ጥቅል ምናምን ፓኬጅ እንዴት እንደሚገዛ ማታውቁት ደግሞ ያው እዚህ እንትን እንላለን ማለት ነው። አዲስ ከሆነ ኮዱ ካላወቅ ነው ያው ስልካችን ላይ ኮከብ 777 መሰላል እንጫናለን። ያው ከዛ ቴሌ ደቂቃ ሚላል አንድ ቁጥር እሷን እነካለን ማለት ነው። ቴሌ ደቂቃዋን ያው ለኢንተርኔት ለድምጽ ይላል። ይሄው የድምጽ 2 ሳምንታዊ ይሄው ሁለት ቁጥር እነካለን ማለት ነው። ከዛ በየሳምንት የሚታደስ ወይም ደግሞ ያው የሚቋረጥ እሱን እንደፈለግን እንመርጣለን። ይሄው ደቂቃ አለ። ሳምንታዊ አንድ ቁጥር ላይ 120 ደቂቃ ምናምን የሚሉ አሉ። እነሱ እንደፈለግን መርጠን እናስገባለን ማለት ነው። እንደዚህ ኮድዋን ሴንድ የአየር ሰዓት እንገዛለን ማለት የኢንተርኔትም ብዙ አይነት አማራጭ አላቸው። ኮዱን ካወቅን በኋላ አያስቸግረንም። ብዙ ጊዜ አዲስ ሲሆን ግር ስለሚለን ነው። ይሄው በ15 ብር 120 ደቂቃ ገዝተናል ማለት ነው። 60 ቴሌ ሳፋሪኮም ጉርስ አለው። ስለዚህ እንደዚህ ሳምንታዊ ጥቅል እንገዛለን። የኢንተርኔትም ከሆነ ደግሞ ያው እንደዚሁ ኮከብ 777 መሰላል እንላለን እንደውላለን ማለት ነው። ከዛ ደውለን የድምጽ ሚለውን ትተን የኢንተርኔትን መርጥለታለን ማለት ነው። ከዛ ደግሞ ኤምፔሳ ሂሳብ መክፈት የምንችለው ደግሞ እንደዚህ ነው። ልክ እንደ ቴሌብር አካውንት ነው የሚያገለግለው። የምንችለው ይኸው እንደዚህ ኮከብ እንጫናለን። ከዛ 733 መሰላል ብለን እንደውላለን። ይኸው ከዛ ለማስጀመር አንድ ቁጥር እንጫናለን ማለት ነው። ከዛ ለመላክ ብትሏን እንጫናለን። ለመላክ ብለን ከተጫን በኋላ እንደዚህ እንልካለን ማለት ነው። የትውልድ ዘመን የልደት ቁጥራችን ማለት ነው። ከዛ እሱ ደግሞ መመሳሰል አለበት እዛ ስልካችን ላይ ካለው ማለት ነው። ይኸው ከዛ የመለያ ቁጥር በሜሴጅ ይደርሰናል። ከዛ ይኸው እዚህ ጋር ለማረጋገጥ እንላለን እናስገባለን ማለት ነው። ለማረጋገጥ ከዛ ይኸው የኮድ እናስገባለን። ፓስወርድ እንደ ቴሌብር ስለሆነ የራሳችን ማይጠፋብን አሪፍ አይነት ፓስወርድ እናስገባለን። መርሳት የለበትም ገንዘብ ለመላክ ምን ለማለት ለብዙ ነገር ስለሚጠቅመን ማለት ነው። ከዛ ይኸው በአንድ ዋና መውጫ ምናምን ይላል። ይኸው በተሳካ ሁኔታ ሜሴጅ ይደርሰናል። አካውንት በትክክል ከፍቷል ምናምን ብሎ ይመጣልናል። እንደሱ አድርገን መጠቀም እንችላለን ማለት ነው። በቀላሉ ምንም የሚያስቸግር ነገር የለም። ይኸው እንደምትመለከቱት ነው። በጣም ቀላል አጠቃቀም ነው። ብዙ ጊዜ ይኸው ኮከብ 7999 ይላል። ኒውስ ስፖርት ምናምን ብሎ ደግሞ ያመጣል። ይኸው ሳፋሪኮም ቴሌቢ ኤስኤምኤስ ይሄ የሚሴጅ ነው። በሜሴጅ መግዛትም ስንፈልግ እንደዚህ ነው። ኮከብ 77 መሰላል እንነካና እንደዚህ አድርገን የኤስኤምኤስ መላክ እንችላለን ማለት ነው። የሜሴጅ ከዚህ እንደፈለግን ቴክስታችን እንደፈለግን መጻጻፍ እንችላለን። ዋና ወሳኙ ቁጥር ኮከብ 777 መሰላል ነው። እሱ ዋና በጣም መያዝ አለብን። ልክ የኢትዮ ቴሌ እንደምንገዛው ቮይስ ምናምን ፓኬጅ መግዛት ነው የሚያስቸግረን። ምንም ቀላል ነው። ያው ብዙ ጊዜ አዲስ ስለሆን ብዙ ያስቸግረናል። ስለዚህ ደግሞ ለሰዎች ገንዘብ መላክ ከፈለግን ልክ እንደ ቴሌብር መላክ ስንፈልግ እንደዚህ በቀላሉ መላክ እንችላለን ማለት ነው ለሌላ ሰው። ያው ኮከብን እንጫናለን 733 መሰላል እንነካለን። ከዛ በመቀጠል ይሄው ገንዘብ ለመላክ አንድ ቁጥር ላይ ያለ እንለካለን። የተቀባይ ስልክ ቁጥር ያስገባሉ። ከዛ ለመላክ ሁለት ቁጥር ልዩ መዝገቡ የሚለው እንደዚህ ሁለቱን ለመላክ ብለን እንጫናለን ማለት ነው። በቀላሉ ይሄው ስም ይምረጡ ይላል ማህሌት አቤል። ከዛ የገንዘብ መጠኑ ታስገባለን እንልካለን ማለት ነው። ከዛ ለማረጋገጥ አንድ ለመላክ ማለት ነው አንድ ቁጥር እንጫናለን። እንደዚህ በማድረግ
ልከን በቀላሉ በቃ መጠቀም እንችላለን ማለት ነው። አጠቃቀም ቆንጆ ነው። እየደጋገምን ስንሞክረው ሳፋሪኮም ደግሞ ጥሩ ነው ለአጠቃቀም። ኢንተርኔቱን ፈጣን ነው። ሜሴጁም ብዙም ለአጠቃቀም ችግር የለበትም። ስለዚህ እንደዚህ አድርገን መጠቀም እንችላለን ማለት ነው በቀላሉ። ስለዚህ በዚህ መልኩ ተጠቅመን እንትን ማለት እንችላለን ማለት ነው። ምንም ያስቸግረ ትቢለ ነገር የለም። ሰው ኖርማሊ እንደዚህ በቀላሉ ተጠቅመን ምንም ያስቸግር ነገር የለም። ስልክ ፓኬጃችን ያው 747 ደግሞ አለ ለደንበኝነት ለመመዝገብ የደንበኛ ስልክ ቁጥር እንደዚህ ስልክ ቁጥራችንን እናስገባለን። ለመላክ ብለን እንልካለን። ያው ልደት ካርዳችንን የትውልድ አመት እናስገባለን። ከስልኩ ጋር መመሳሰል አለበት ትክክለኛ ልደታችንን። ከዛ ያው እንደዚህች አድርገን በቀላሉ መጠቀም እንችላለን ማለት ነው። ምንም ያሳስብ ነገር የለም ፋሚሊዎች። ስለዚህ ይሄን ተጠቅማችሁ ቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነ ሀሳብ አስተያየቱን ኮሜንት ላይ ያስቀምጡልን። ማስተካከል ቀጣይ ምን አይነት ቪዲዮ እንደምሰራላችሁ ምናምን የምትፈልጉት ሀሳብ አስተያየት ኮሜንት መስተካከል ያለበት ሀሳብ ካላችሁ ለመቀበል እኔ በጣም ዝግጁ ነኝ። ሀሳብ አስተያየታችሁን አስቀምጡኝ። ቻናሌን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች በደንብ እንዲደርስ ይተባበሩኝ። አመሰግናለሁ። ሰላም። ስለዚህ የእናንተ ሀሳብ ኮሜንት አስተያየት ደግሞ ለኔ ትልቅ ማበረታታ ስለሆነ ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩኝ። አመሰግናለሁ።